ገንዘብ ሊለቅም ወንድ ነው ልቀም ከለቀምም አንተ አለ አይደል 13 ዓመት ሙሉ ወሸላህን ፍሬ እስኪማማ ድረስ ወንበር ላይ ተቀምጠህ እንዴ ወንበር ላይ ወሸላክ ሙሙት ትብላ የጻል ልጆቼ እኮ ትንሽ እስኮ እንዴ የሚጨምቁት አለ አይደለ ስላይሚ ነው ምናምን የሚሉት እንደዛ እስከሚሆን ድረስ ወሸላና 13 ዓመት ሙሉ ለጥፈክ አንድ ነገር የፈየድከው ነገር የለም። ስትወርድም ደግሞ ተዋርደክ ነው የወረድከው። ያንተስ ደግሞ አይጣል እኮ አንዳንድ ሰው እኮ ለሌላ ሶሻል ሚዲያ ለፌመሶች ሲያስረክብ ፍምስናውን ሲሰጥ ወይ ደግሞ ሲያልፍበት ጊዜው እኮ በክብሩ ነው እኮ የሚያልፍበት። ተከብሮ እኮ ነው የሚያልፍ። በቁም እያለ ተዋርደግ ሲያልፍብህም ተዋርደግ። እንደው አንተ ሰውዬ በዚህ ሰዓት እንደው አረጋውያን እንደው የአሜሪካ ነገር የጦሪያ ቦታ የለም እንዴ? አንተ የሚቀበል የለም። አንተ ሸክም፣ የሀገር ሸክም፣ የህዝብ ሸክም፣ ሁሌ ምቀኝነት፣ ሁሌ ክፋት፣ ሁሌ ተንኮል፣ ቁዝር፣ ማዲያታም፣ ወሸላ፣ ሽንፍላ እንዴ ማሪም እንዴ ሲሳ አዶናይ አያችሁ አሁን ገንዘብ ለመሰብሰብ ነው። ይሰብስባ ጀግና ነው። አንተ ወራዳ አንተን እኔ ቦም ማለት ነው ዜግነቴን ቀይሬ ወንድነቴን ቀይሬ ቺክ መስዬ ነው የምመጣው። በእንደዛ ስምክ አትቀጥል። እኔ አንተም ሆነ መቤቴ ራሴን ግጥምጥም አድርጌ መጥቼ እንደ ሴት ሌላ አካውንት ከፍቼ ተከታይ አፈራለሁ። ግን ልጁን ተፋታው። ሰው ልጅ እኮ ጋይስ ማርያምን ላስራስ አድርጋችሁ ላሽ ነው የምትሉትኝ ቀኑ ሙሉ ስለ አዶናይ። እኔ ከዚህ በፊት አሁን የስንት ዓመተ ምህረት እንግዲህ አዶናይ ሳታውቁት ሳይፈምስ በፊት ነው አንድ ቀን ምንድነው የሆነ ነገር አዶናይ ተናግሮ ቫይራል ወጣ ማለት ነው። ከዛ አዶናይ እኮ ቤት አዶናይ ተናገረውን ሰማሽ ምናምን ሲሉ እንደ አዶናይ እኮ ልጅ ምንድነው እንትን ነው ምንድን ያልኩት ያስቃል አባባሌ ራስ ልጅ እኮ ነው ምናምን ነገር አለ አዶናይ ማለት በቃ የሆነ ልጅ ነገር ነው። እና ቴዲ ቤር ቤታችሁ አስቀምጣችሁ እንደምታጫውቱና በቃ አንድ ቀን ተናገርኩ አለፍኩ። እሱም የዛሬ ዓመት ነው አይደለ ከኪዳኔ ጋር የዛሬ ዓመት አለፈው። አንዴ እሱ በየቀኑ እየመጣው የወገብ ቅማል የሚሰማክ የለም ተሰሚነት አታል ጉንጉናም ሽንሽናም ቀሚስ ሰፊ ለምን አትሆንም? ለምን ሽፎን ቤት አትከፍትም? ቆለጦ ሽፎን ቤት ክፈትና ሽፎኑ በዚህ ወጣ ስፌቱ በዛ ገባ ቅዱ እንዲሆነ ለምን አትልም? ከኩዮች ጋር ለምን አትጣላም? እድሜ ልክን በህፃናቶች በታናሾች እንደቀናክ አንተ ድዳም ምላሳ ቆለጣም እንዲ ጋይስ ምን ብዬ ነው ልርገጠው? ረግጣችሁ ጨርሳችሁታል። ግን ሳይው ለዚህም ይቀናል። ለዚህም